ንገረኝ፣ የተኮሰችብህ ወይዘሪት መሌክ ነች? ልክ ነው። አሁን እናያለን። መሌክ ቻክርቻ ነች የተኮሰችብኝ። ይኸው በቃ እንግዲህ እንዲህ ነው ወይዘሪት መሌክ። በቃ እንግዲህ ተዘጋጅ፣ ወደ እስር ቤት ነው የምትወርጂው። አለቀ በቃ። ጸጥታ ጸጥታ! ምን ተፈጠረ? እስኪ አሁን የምትሉት ነገር አለ? ምን ነው ሁላችሁም ደረቃችሁ እንዴ? ተናገሩ እንጂ ምን እየጠበቃችሁ ነበር? እሱማ እንደዚህ ነው የሚሆነው። ጂሃን ምን ማድረግ ነበረበት? ምሕረት ማሳየት ነበረበት። አይ እሱ አይደለችም ብሎ መዋሸት ነበረበት መስሏችኋል? እኛ ሻንሳላኖች ነን። ምንም አይነት ምሕረት አናውቅም። እመቤት ምን እያደረግሽ ነው? ይሄ እኮ ፍርድ ቤት ነው። አርፍደናል። አዎ አርፍደናል። ምን ነበር ያልከው ወንድሜ? ንገረኝ ወንድሜ፣ ምን ነበር ያልኩህ? ንገረኝ። ይህን አልጠበቅኩም ነበር። ለእሷ ባለው ነገር ይራራል ብዬ አስቤ ነበረ። ይህንን ነገር መቀበል አልችልም። እሺ ወንድም ታሲን፣ እህቴ እዛ ቦታ መቆየት የለባትም እባክህን። እሺ በቃ ተረጋጋ፣ ተረጋጋ። እዛ ብዙ የምትቆይ አይመስለኝም። እሱን ለእኔ ተውልኝ። ጂሃን ውይ መሌክን አበላሽ። ይህንን ጻፊው። ተጠቂው አቶ ጂሃን መሌክ ቻካርጃ እንደተኮሰችበት በቃሉ አረጋግጧል። ስማ ኖህ፣ ቀጣይ አንተ ነህ። ዝም በል አፍህን ዝጋ። እሺ በቃ አፍህን ዝጋ። እንዴት እንደሚያናግረኝ እያየሁ እኮ ነው። ጸጥታ! እሺ ነው በቃ። አንተ ቁጭ ማትል ከሆነ አስወጣሃለሁ። በቃ እባክህን አቁም። ቁጭ በል ወንድሜ፣ ቁጭ በል። እሺ ተቀመጥ። ፍርድ ቤት ነው ያለው። አሁን ጊዜውና ቦታው አይደለም። ቆይ እሺ እህት፣ አንቺ መልሽልኝ። አቶ ጂሃን ላይ መተኮስሽን ታምኛለሽ? አይ ክቡር ዳኛ፣ እኔ ጂሃን ላይ አልተኮስኩበትም። ክህደቷን እየሰማህልኝ ነው? ውሳኔ ላይ ተደርሷል። ይህንን ጻፊው። አቶ ጂሃን የተኮሰችብኝ ሰው በፖሊስ ቁጥጥር ስር ያለችው ወይዘሪት መሌክ ነች ብሏል። ተጠርጣሪዋ ደግሞ ወንጀሉን ክዳለችው። ሆኖም ለጊዜው በስርዓት እንድትቀጥል ተወስኗል።
ያ ምን ነው ለልጅሽ እየተሯሯጥሽ መጣሽ አይደለ? ፍርድ ቤት ችሎት ስለቆመች ነው ሮጠሽ የመጣሽ? ለምንድን ነው? ቆይ እኔሱ ታሲል የእውነት ይህን ነገር እኔ አላምንም። በጣም ይገርማል። ሆን ብሎ ይህን እያደረጉ እንደሆነ ግልጽ ነው። እጅ ለእጅ ተያይዘው ፍርድ ቤት ይመጣሉና ተያይዘው ይሄዳሉ። ምን ማለት ነው አሁን ይሄ? ወይ ጉድ! ቆይ ምን እያልሽ ነው አክስቴ? አትሰማኝም እንዴ? ከመጀመሪያው ጀምሮ ይሄንን ለማድረግ ሲሞክሩ እንደነበረ እርግጠኛ ነኝ። ከጠላቶቻችን ጋር እጅ ለእጅ ተያይዛ ነው የመጣችው። አታያትም እንዴ? ምንድን ነው ቆይ ይሄን ያህል የረበሸ ነገር? ስለ እናቱ እውነታውን ለመቀበል ፈቃደኛ እንዳልሆንክ ግልጽ ነው። እሳት ረታሲልን ሚት ጎበዝ ታሲል፣ በጣም ጎበዝ። ያ ሁሉ ያደረገውን የሚያጠምድ ነበር። አበቦቹም ሆነ ራት ግብዣው በሙላ ሁሉም ጨዋታ ነበር። መሊክ 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 ማሬ እባክሽ አንድ ጊዜ ቁሚ። አይ እመቤት፣ እንደዛ ሊሆን አይችልም። እየለመንኩ ነው። አንድ ጊዜ ልጄ ነች። እባክህ የዛሬን ብቻ። እሺ ልቀቃት። የኔ ውድ ልጅ፣ የኔ ቆንጆ ልጅ ስሚኝ፣ ለረጅም ጊዜ ከጎንሽ እንዳልነበርኩ አውቃለሁ፣ ግን ከዚህ በኋላ አልለየሽም። እሺ ይሄ ቃሌ ነው። ሁሌም ቢሆን ስትፈልጊኝ እገኝልሻለሁ አለሁ። ሁሌም እሺ በቃሻል። በቃ ይበቃሻል። እመቤት እማዬ ውይ ቆንጆ በቃል ይበቃል። እመቤት የኔ መሊክ አንቺ ጠንካራ ሰው ነሽ። እሺ ሁልጊዜም ጠንካራ መሆን አለብሽ። እኔ ደግሞ በጣም የዘገኘ ሰው ነኝ። አሁን ገና ነው እኔ ራሴን መቻል የለመድኩት። ስም መሊክ አትርሽ። እሺ አንቺ በጣም ጠንካራ ሰው ነሽ። መቼም ደግሞ ተስፋ እንዳቆርጪ። ሁላችንም አለንልሽ። እኔ ኑ አቶ ታሲንም አለንልሽ። መሊክ እንዳፈሪ። እኔ አልፈራውም። ለምን ብዬ እፈራለሁ? አልፈራም። ኑ ወንድም ታሲን እንሂድ በቃ። ትንሽ ጊዜ ያስፈልገዋል ወይዘሮ ስምሩ። ከጊዜ በኋላ እውነት ለመናገር ለትንሽ ጊዜ ፈርቼ ነበረ። ጂሃን ለመሊክ ውሸት ነው ብሎ ይደብቅላታል ብዬ አስቤ ነበር፣ ግን አላደረገውም። አምላክ ይመስገን። አየሽ አይደል ልጄ በስተመጨረሻ ነገሮችን በደንብ እየተገነዘበ ነው። እነዛ የማይረቡ ኑሁንም መሌክንም የሚንከባከበው ታህሲን እንደሆነ ያውቃል። ሱምሩን እዚህ ጋር ምን አመጣት? እሷ ደግሞ ከየት ነው የመጣችው? ውይ ዙሃል ነፍሷን ይማረው፣ ነፍሷን በገነት ያኖረው። ዙሃል ነው ያልሽው? አልገባኝም። አሁን ደግሞ ምንድን ነው የምታወሪው? ሂክመት ወንድሜ፣ ዙሃል የወለደችውንና ያሳደገችውን ልጅ እስኪ። ጂሃን በጣም ስርዓት ያለው ጥሩ ልጅ ነው። እሱ ልክ እንዳንተ ነው፣ ምንም አይወጣለትም። ከዛ ደግሞ ኤሳትና ሀሪካ ነው ያቸው። ደግነቱ ሀሪካ የኛ አይደለችም፣ ተመስገን ነው። በእሷ እንኳን ተርፈናል። ሂክመት ስሚ፣ ከሀሪካ ጋር በተያያዘ የሆነ ነገር አድርገሻል አይደል?
ምን ማለት ነው አንተ ደግሞ? እኔ ምን ላደርግ እችላለሁ? ማለቴ ያኔ የአሪካን የዘረመል ምርመራ ውጤት አጭበርብረሽ ነው አይደል? እንደዛ አድርገሻል አይደል? እንዴት እንደዛ ይደረጋል? ከፈለክ ድጋሚ ማስደረግ ትችላለህ። ከፈለክ ሺህ ጊዜ ማስመርመር ትችላለህ። አያስፈልግም። አቶ ጂሃን ላይ እንደተኮሽበት ታምኛለሽ? አይን አልተኮስኩበትም። ሆኖም ለጊዜው በስርዓት እንድትቀጥል ተወስኗል። አሁንም በጣም ወድሻለሁ መሊክ። አሁንም እኔ አንቺን በጣም አፈቅርሻለሁ። እጆችሽን ዘርጊ። ማለፍ ትችያለሽ። መሌክ መልካም ዜና ይዘሽ መጥተሻል ብዬ ተስፋ አደርጋለሁ። ቢሆን ደስ ይለኝ ነበር እህቴ። ጂሃን መሌክ ናት የተኮሰችብኝ ብሎ ከሰሰ? ምን አይነት ከሃዲ ነው? ምን አይነት ሀፍረተ ቢስ ሰው ነው እሱ ግን? ስሚ፣ የዛ የጂሃን ሻንሳላን አያትም ራሱ በጣም አሳፋሪ ሰው ነበር። እንደሚመስለኝ የልጅ ልጁ በሱ ነው የወጣው ማለት ነው። ተይው እባክሽ እህቴ፣ እውነታውን ተቀብያለሁ። ሌላ ምንም ምርጫ የለኝም። ኖና አናገርሽው እንዴ? ወይ አልቻልኩም። ስልኩ ራሱ አይሰራም። እኔ ምንም አልገባኝም። ቁጥሩን ቀይሮ ይሆናል እንዴ? አላውቅም። እነሱ ገና አልመጡም አይደል? እንደውም ለመጠየቅ ጃናን ጋር ደውዬ ነበር፣ ግን ደግሞ አታነሳም። ኤስማ፣ ከፍርድ ቤት የምትሰሚው ነገር ካለ ታሳውቂኛለሽ አይደል? እታች ክፍል ሄጄ ፊታቸውን ማየት አልፈልግም፣ በተለይ ደግሞ የእናቴን ፊት። ለምንድን ነው ግን አሁንም እማዬ የምላት? አሁንም አልነገረችሽም አይደል? ስለ ወላጆችሽ ማለቴ ነው። አልነገረችኝም። የምትነግረኝም አይመስለኝም። እንዴት ነው የምታረጋግጪው? እውነቱን ለመናገር ምንም አላውቅም። መቼም ስለ ወላጆችሽ ማወቅ ትፈልጊያለሽ አይደል? ኤስማ ውዴ፣ ምንም አላውቅም አልኩሽ አይደል እንዴ? ታዲያ እንዴት ማወቅ አትፈልግም ብለሽ ታስቢያለሽ? ንገሪኝ። እውነታው ግን በጣም ብዙ ጥያቄ ይፈጥራል። ለዛ መልስ ደግሞ ትፈልጊያለሽ። ለዛም ነው የምፈራው። ሲጀመር በህይወት ይኑር አይኑር አላውቅም፣ ግን እኔ በፍጹም ከነዚህ ሰዎች ጋር እዚህ መቆየት አልፈልግም። ከጃሃን ሰዎች አንዱ ራሱ ውጭ ነው ያለው። እኔ ምንም ማድረግ አልችልም። ኑሃውን ርቆኛል። ድምፁን እንኳን መስማት አልቻልኩኝም። ስለ እኔ ቤተሰብ የሚያውቁት ሳሜትና ህክመት ብቻ ናቸው። ከእነሱ ደግሞ ምንም ነገር መስማት አልችልም። አቶ ጂሃንስ? አቶ ጂሃን አያውቅም እንዴ? አላውቅም፣ ግን ቢያውቅ እንኳን የሚናገር አይመስለኝም። ጃሃን እንደ ሌሎቹ ሻንሰላኖች እየሆነ ነው ያለው። ያ ደግሞ በጣም ያስፈራኛል። ኤስማ፣ በፊት ጃሃን እንደነሱ አልነበረም፣ ደግሞ በደንብ አውቀዋለሁ። ግን ሌሎቹ በሙሉ ሳሜት፣ ህክመት፣ ኢሳት እነሱ እንደነሱ እንዲሆን እያደረጉት ነው ያሉት። አቶ ኢሳትንም እያስጨነቁት ይመስለኛል። ማለቴ እሱ ጥሩ ሰው ነው፣ ምንም ቢሆን ጥሩ ሰው ነው። በቃ መሄድ አለብኝ።
አምላኬ! ይሄ ደግሞ ምንድን ነው? ልጄ ምንድን ነው እንደዚህ የምትነዳው? ክላክስስ የምታደርገው? መላው ካፓዶሺያ ውስጥ መነጋገሪያ ልታደርገን ነው? አባዬ ምን እያልክ ነው? በፈጣሪ ስም መሌክ እስር ቤት ስለገባች የደስደስ ማክበር አለብን። ምን ነካ? መጀመሪያ ተረጋግተን እንደተፈረደባት አረጋግጠን ከዛ በትልቁ እንደግሳለን። ወይ ምንድን ነው የምታደርገው? ኢሳት አባቴ ያለ ሁሉ ልክ ነው። መሌክ ከሶስት ወር በኋላ ከወጣች መላው የካፓዶሺያ ህዝብ መሳቂያ ነው የሚያደርገን። ወይ አንተ ደግሞ እንዴት ነው የምትለቀቀው? ጃን ላይ 3 ጊዜ ተኩሳ ለመግደል የሞከረች ሴት በ3 ወር መቼም አትለቀቅም። አይሆንም። ምንም ቢሆን ምን ታሲን እነሱ እንደሚደግፋቸው መርሳት የለብህም። ሰውየው ምን አይነት ሰው እንደሆነ ታውቃለህ። ኡፍ ታሲን አሁን ሰለቸኝ። ወንድሜ ለምንድን ነው ግን አሁንም የምለውን ነገር ችላ የምትለው? ደጋግሜ ሺህ ጊዜ ነግሬሃለሁ። አብረው እየሰሩ ነው። በጋራ ከመጀመሪያ ጀምሮ አብሮ ሲያሴሩብን ነበር እያልኩ ነው። የማይመስል ነገር ነው። ምኑን የማይመስለው? የሆነ ታሪክ ልንገር ወንድሜ፣ በደንብ አዳምጠኝ እሺ። እኔን ምንድን ነው ብለህ ብትጠይቀኝ ለረጅም ጊዜ እንደሚተዋወቁ 100% እርግጠኛ ነኝ። እሺ ወይ በኢንተርኔት እየተጻጻፉ ይሄን ሁሉ ሲያሴሩብን ነበር ይሆናል። እንዴት እንደተገናኙ አላውቅም፣ ግን በእርግጠኝነት የምነግርህ እንደሚተዋወቁ ነው። እንደውም ታሲን ከኑህና መሌክ ጋር የሆነ ዝምድና ባይኖረው እቀጣለሁ። በፈለግከው ነገር እንወራረድ። ሱምሩ ወልዳቸው እንደጣለቻቸው በደንብ ያውቃል። ስለ ሁሉም ነገር እንደሚያውቅ ምንም አልጠራጠርም። በመላው ከተማ ሻንሳላኖች ሀብታም እንደሆነ የታወቀ ነው። ኢላማ ውስጥ ያስገባል። ለዛ ነው። በደንብ አዳምጠኝ። ታሲን የኑህና የመሌክ አጎት ካልሆነ እኔ የፈለግከውን እቀጣለሁ። በነፍስ ይመልልሃል። ህክመት ተይ ብዬሻለሁ። በቃ የሆነ ነገር ልጠይቅህማ። እስቲ መለስ ብለህ ለማሰብ ሞክር። ኑህና መሌክ በመጡበት ሰዓት ታሲን እኩል መምጣቱ አጋጣሚ ይመስላል? እሺ ቆይ ከዚህ በፊት ታሲን ዩኒሸርሊ የሚባል ስም ሰምተህ ታውቃለህ? አላውቅም። እናታ አዎ ማናችንም ሰምተን አናውቅም። እሱን ነው የምልህ። ሱምሩ ጠርታው ነው። ሱምሩ ደወለችና ወደ ካፓዶሻናና እነዚህን ሻንሳላኖችን ጉድ እናድርጋቸው አለችው። ከዛ እሱ ኑህና መሌክን ላከብን። እውነቴን ነው ወንድሜ፣ ሁለቱ ይዋደዳሉ። የዛኔም ይዋደዳሉና አሁንም ይዋደዳሉ። እርግጠኛ ነኝ ይዋደዳሉ። ለመሆኑ የምትይውን ነገር እየተሰማሽ ነው አይደል? ወይ ለምን ዝም ብለሽ ልቦለድ መጽሐፍ ነገር አጽፊም? ይሁንሽ። በነገራችን ላይ ልክ ነው። ልቦለድ መጽሐፍ አያቅተኝም፣ አልተሳሳትክም። እሱ ሌላ ጉዳይ ነው፣ ግን ይሄ ሌላ ልቦለድ አይደለም። ይሄ እውነት ነው። እሺ ታሲን ከስምሩ ጋር አንቺ እንዳልሽው ፍቅር ከያዘው ለምንድን ነው ታዲያ እጅ ለእጅ ተያይዘው አብረው የማይታዩት? ታሲን ከስምሩ ጋር ደግሞ አብሮ እየሰራ ከነበረ ለምንድን ነው ስምሩን ወደ ቤቱ ይዟት የማያስገባት? ግን ስምሩ ምን እያደረገች ነው? ኤኒሴ ቤት ገብታ የድሃ ኑሮ መኖር ጀመረች። እንዳልሽው ከታሲን ጋር እየሰራች ከነበረ ደግሞ የዛ መዳም ጉርካን ሱቅ ውስጥ ትሰራ ነበር። አታደርገውም ነበር፣ ግን እዛ ነች። ለምንድን ነው ይህንን ሁሉ የምታደርገው? ምክንያቱም እንደነገርኩሽ ለክብሯ ስትል ነው። ለክብሯ ስትል። አሁን ከምናወራ ጋር ይሄ ምን ያገናኘዋል? አንተ ስለዚህ ነገር ከኔ በላይ ታውቃለህ። ሲጀመር እዛ ሱቅ ሄደችው እንደዛ ለማለት ፈልጋ አይደለም። ደግሞ ቢሆንስ ሱቅ ውስጥ መስራት ደግሞ የዓለም መጨረሻ ነው እንዴ? ለክብራ ነው ምንትስ ምናምን ትላለህ እንዴ? ቆይ ለመሆኑ ስምሩ ክብር ያላት ሴት ሆና ነው? ክብር ያላት ሴት ብትሆንማ እንደዚህ አይነት ነገር አታደርግም ነበር። ህክመትዬ፣ የኔ ውድ እህት፣ ውዷ እህቴ፣ አሁን አንቺ አልታወቀሽም እንጂ ነገር እያደበላለቅሽ ነው። ስሚኝ፣ ያ ታሲን ከኑህና ከመሌክ ጋር ማሴሩ አንድ ነገር ነው። በዚህ ጉዳይ ላይ ጥርጣሬ የለኝም። ስምሩ ግን ሌላ ታሪክ ውስጥ ነች። ያው ታሲን በእርግጥ ስምሩን በጣም ይወዳት ይሆናል። ለራሱ ማድረግ ቢፈልግ አይገርምም። ከስምሩ ፍቅር ይዞትም ሊሆን ይችላል። ምንም ቢሆን ስምሩ ቆንጆ ሴት ነች። ያ ምንም ጥርጥር የለውም አይደል እንዴ? ግን ይሄ በማህበራቸው ውስጥ ፍቅርም ሆነ ሌላ ያልሽው ነገር የለም። አሁን በጣም እያበሳጨኸኝ ነው ያለው። አለበት። እኔ የምለው ግን ከሆነው ነገር ሁሉ በኋላ አሁንም እንዴት እሷን ትደግፋታለህ? ቆያን ደግሞ ምን አመጣው እህቴ? ታያለህ፣ በቅርቡ እውነታው መውጣቱ አይቀርም ወንድሜ። ያኔ የፈለግከውን ታደርጋለህ። ታያለህ፣ በቅርቡ ይጋለጣሉ። እህቴ ሴቪ ላይ ናግባ። እህቴ ሴቪ ላይ ንገረኝ ውዴ፣ ጃሃን ሜሌክን አዳናት አይደል? መሌክ ነች የተኮሰችብኝ አለ። እውነትህን ነው እያወራህ ያለህ? አዊ ጃሃን፣ ኑህ የሆነ ነገር ሊያደርግ ነው ማለት ነው። ኑህ የሆነ ነገር ማድረጉ አይቀርም። በቃ ሄሎ ወንድም፣ ያን ያልኩን ነገር እንዴት አደረግክልኝ? አሪፍ። አሁን የት ነው? አሁን ድጋጣው ገባ ወንድም። አድራሻውን መላክ ያስፈልጋል። ፕሮሜቲች ያለውን ጋጣ ወቀው እዛ ነው። እሺ፣ አመሰግናለሁ።
ቡና ሼሆና ሎኩሜ ሴት አለ ረሳሽው? ሰሞኑን ደግሞ በጣም ስኳር እያበዛሽ ነው። ለዛ ብዬ ነው ጣፋጩን ያላመጣሁት። አያድርገውና በኋላ ደግሞ ብትታመሚና ኮማ ውስጥ ብትገቢ ማን ጥፋተኛ ሊባል ነው? ውይ እስቲ አታካብጂ። አታውቂኝም እንዴ? እኔ በጣም ጤነኛ ነኝ፣ ምንም በሽታ የለብኝም። እውነት ነው። አንቺማ ሁላችንንም ትቀብሪናለሽ። እዚህ ቤት ውስጥ ግን ደህና ምግብ የሚያዘጋጅ ሰው የለም እንዴ? በይሄን ውሃ ውሰጁ። ለስላሳ አምጪልኝ እሺ። ደግሞ ሎኩሜ ዳትረሺ። ቆይ አንድ ጥያቄ ልጠይቅሽ። ሂክመት የተሐሲን ሰላይ እንደሆንሽ እንድትደርስበት አትፈልጊም አይደል? ማለቴ ከባድ ነገር እኮ ነው። ፈጣሪ ያድርግብሽና እኔ ተሳስቼ ስለዚህ ነገር ብናገር ሳሜት ያለ ጥርጥር ወዲያውኑ ነው የሚያባረርሽ። አንቺም ብቻ አይደለም ባልሽንም ጭምር። ግን እንደዛ ቢሆን በጣም ነው የማዝነው። እውነቴን ነው ጀናን። ማለቴ ሁለታችሁም እኮ እዚህ ቤት ብዙ ዓመት ሰርታችኋል አይደል? በነገራችን ላይ አንድ ምክር ልምከርሽ። ስታስተናግጂ በፈገግታ ይሁን። ፈገግ አንቺ ደግሞ ምን አይነት ትእዛዝ ነው እየሰጠሻት ያለሽው? እሺ ንገሪኝ ወይዘሮ ኒሃይት፣ ምንድን ነው? ሂክመት ከአንቺ ጋር የሚያገናኘው ነገር አለ? ምን አገባሽ? እዚህ ቤት ውስጥ የሚሆነውን ነገር በሙሉ ማወቅ አለብሽ። ቆይ አንቺ ምን አሳስቦሽ ነው? ምን አሳስቦሽ ነው ማለት ምን ማለት ነው? ይሄ እኮ የኔ ቤት ነው አይደለም እንዴ? ወይ እንደውም ተይው እርሹ። የሆነ ነገር ልጠይቅሽማ። ቆይ ምን ተፈጠረ? ችሎቱ ላይ ምን ሆነ? መቼም ጂሃን ከመሬት ተነስቶ ሜሊክ አይደለችም የተኮሰችብኝ አላለም። ሊያድናት አልሞከረም አይደል? እንግዲህ ከጂሃን ጎን ምንም ያልተጠበቀ ነገር አልተከሰተም። ግን ያልተጠበቀ ነገር ተከስቷል። አልሰማሽም? ምን ተፈጠረ? እኔ ምንም አላውቅም። ልጅሽ እህት ኒሃይት፣ ልጅሽ እሷ ዋነኛ ቀንደኛ ጠላቴ ነች። ምን ማለት ነው? አልገባኝም። ሲጀመር እንዴት ብሎ ይገባሻል? ፍርድ ቤት የገቡት እንደ ሕፃን ልጅ እጅ ለእጅ ተያይዘው ነው። ከዛ ተቀመጡና ጓደኞች የሆኑ አስመሰሉ። ከዛ ከፍርድ ቤት በድጋሚ እጅ ለእጅ ተያይዘው ወጡ። ያው ለነገሩ ማን ያውቃል? አንቺ ታውቂ ይሆናል። ግን እነሱ መሀል የሆነ ነገር አለ። የሆነ ታሪክ አላቸው። ወንድሜ ለምንድን ነው የመጣው? እኔ እኮ እየተከታተልኩት ነው። ሌላ ምንም የምታደርግልኝ ነገር የለም። እሺ ኢርጃ፣ ወንድሜ ቆይ እንዴ፣ ምን ልታደርግ ነው? ኤርጃን ሂድ፣ ወደ ትልቁ ቤት ተመለስ። እሺ እዚህ የምታደርገው ነገር የለም። ወንድሜ አንተ ነህ ከእይታ እንዳይወጣና የሚያደርገውን ነገር ማወቅ እፈልጋለሁ ያልከኝ። ለዛ እኮ ነው ኤርጃን፣ እየለመንኩ ነው። ሂድ አልኩ። ተው። ዛሬ እዚህ ሁሉ ነገር ያበል እዴ አንበሳው ሰላም ነው? እንዴት ነህ ወንድም ታሲን? ስለምን ዞር በልኝ እባክህ። ቆይ ተረጋጋ። መጀመሪያ ግንባሬ ላይ ተኩስብኝና ከዛ በኋላ ማድረግ የምትፈልገውን ቀጥል። ወንድም ታሲን ስማኝ፣ ይህንን ነገር ከረጅም ጊዜ በፊት ነበር ማድረግ ነበረብኝ። ገባ? ተረዳኸኝ? ከዚህ በፊት ይህን ባደርግ ኖሮ መሌክ የኔ እስር ቤት አትሆንም ነበር። ዞር በልኝ እባክህ። መሌክ ትወጣለች ወንድሜ፣ በቃ እንሂድ። መሌክ መለቀቅ። አዎ መሌክ ትወጣለች። እንዴት እንደምትወጣ ታውቃለህ? እኔ እነግርሃለሁ። እሺ ወንድሜ፣ እኔ ሄድና ያንን እስስ በራሴ ገለዋለሁ። ከዛ አቃቤ ሕግ ፊት ሄጄ ምን እንደተፈጠረ አስረዳቸዋለሁ። የእህቴን ስም አጥፍተው እንደሆነና እኔ እንደተኮስኩበት እነግራቸዋለሁ። እሺ ከዛ ሁሉንም ነገር ይረዳሉ። አሁን ዞር በልልኝ እባክህን። መሌክ ትወጣለች፣ ግን አንተ ደግሞ ትታሰራለህ። አዎ አውቃለሁ። ስንትና ስንት ወር ሙሉ ምን ስልህ ነበረ? ተኮስክበት እንበል። መሌክ ከዛ ትወጣለች፣ አንተ ደግሞ ትገባለህ እና ደግሞ ዕድሜ ልክ እስራት ነው የሚፈረድበት። ለእሷ እስኪ ትንሽ አስብ። የእህትህም ሕይወት መበላሸቱ አይቀርም። ኑ ያች ልጅ ማገገም ትችላለች። ወንድሜ እኔ ይህንን ነገር መተው አልችልም እባክህ። ሲጀመር ማን ነው ተወው ያለህ? ኑ እኔ ዛሬ ብቻ ይሄን አታድርግ ነው የምለው እንጂ አንተው። ታግሼ እጠብቃለሁ ወንድሜ። ገብቶሃል አይደል? አሁን ይህን ሰውዬ መጉዳት አለብኝ። በቃ እባክህ ዞር በልኝ እያልኩ ነው። ዞር በልኝ። ተወኝ ነው። ቆይ እሺ፣ ለአሁን በቃ ብል ምን ችግር አለው? ለዛሬ እንተወው ነው ያልኩህ። ቆይ ምን ማለት ነው ወንድሜ? ጊዜው አሁን አይደለም እያልኩህ ነው ያሉት። ምን ማለት ነው ታሲን? እኔ እቅድ አለኝ አንበሳው። ያንተን የበቀል ጥማት የሚያረካ እቅድ አለኝ። አሁን ከመሌክ ጠበቆች ጋር እንገናኛለን።
ከዛ እኔ እናንተ እንቀመጥና እንደ ወንድማማቾች እንነጋገራለን። እቅዶቼን እነግርሃለሁ። አንተ ደግሞ ታዳምጠኛለህ። ታምነኛለህ አይደለ? በልሽጉጡን ስጠኝ እያልኩ ተው በቃ። በሕግ አምላክ ምን እያደረግህ? የግቡ ቡና አምጥቼልሃለሁ እና ደግሞ ብስኩትም አምጥቻለሁ። ብስኩት? ኩኪስ ነው። እህት ቱርካን ነች የሰራችሁ። ገና ከመጋገሪያ መውጣቱ ነው። ትኩስ እንዳለ ላቅርብልህ ብዬ ነው። እስኪ ስጪኝ። አንቺ አትሰሪም እንዴ? ምን? ኩኪስ ነዋ። አንቺ የምትሰሪው ነው የምፈልገው። ጣፋጭ ይሆናል ልክ እንዳንቺ። አስቀምጪው። ኤስማ፣ እኔ የምለው በጣም ቆንጆ ሰው እንደሆንሽ ታውቂያለሽ አይደለ? ግን ጸጉርሽን እንደዚህ ስታደርጊው ቁንጅናሽን ይቀንሰዋል። እስኪ ልቀቂው ባክሽ፣ ልቀቂውና እኛ ምን ይው። አልችልም። ማለቴ ኩሽና ውስጥ አይደል የምሰራው። እህት ኤኒሴ ጸጉሬን ምግብ ውስጥ እንዳይገባ እንድሰራው ነግራኝ ነበር። ለዛ ወይ አንቺ ደግሞ ኤኒሴን ተያት ባክሽን። ምን ታውቃለች? ደግሞ ሄዳለች እኮ የለችም፣ አትመለስም። ስለዚህ ልቀቂው፣ ከዛ ያምርብሻል። እውነቴን ነው። ስሚ፣ ሁሉም ሰው ደስ ይለዋል። ታያለሽ። በኋላ ተመልሼ መጥቼ ወስደዋለሁ። የቡና እቃውም ማለቴ ነው። እሺ፣ ግን አስቢበት። እሺ፣ በደንብ አስቢበት። ኩኪስ አላለች። ሲጀምር ስለ ኩኪስ ምን አውቃችሁ ነው? ግን አንድ ነገር ሊገባኝ ያልቻለ ነገር አለ። ጭራሽኑ ልረዳ ያልቻልኩት ነገር ነው። በፈጣሪ ስም ቆይ፣ አሁንም ድረስ እዚህ ቤት ውስጥ እንደዚህ መቀመጣችንን ምንም ማመን አልቻልኩም። ይሄ ምን አይነት አፍረተቢስነት ነው? እሺ ወንድሜ እንደዚህ አይነት ሰው ነው እንበል። አንቺ መፍረተቢስ ነሽ፣ እሱ ጋር ሄደሽ አለቀሽ። አሳዛኝ ለመምሰል ሞከርሽ። እኔ አሮጊት ላይ ምናምን፣ ግን የሰው ልጅ ክብር ሊኖረው ይገባል። ለምንድን ነው እኛ ቤተሰብ ላይ እንደ ሙጫ ተጣብቀሽ ለመቅረት የምታስቢው? እኔ እዚህ ቤት ውስጥ እንድትቆይ በጭራሽ አልፈልግም። ሂክመት! ምንድን ነው ሂክመት? ሂክመት ማለት ነይ ወደዚህ። ስሚኝ ሂክመት፣ ስሚኝ ውዴ፣ ይሄ ያንቺ ቤት አይደለም። ይሄ ቤት የኔ ቤት ነው። ይሄ ቤት የተከበረው የአቶ ሳሜት ቤት ነው። እናም ሳሜት ሲፈልግ ወይዘሮ ኔሃየት እባክሽ ውጪ ካለኝ እኔ እንዳንቺ አልሆንም፣ እንዳንቺ ድርቅ አልልም። እመኝኝ፣ በአንድ ጊዜ ነበር የምወጣው። ሻንጣዬን ሰብስቤ ውልቅ እላለሁ፣ ውልቅ። ሳሜት፣ የሆነ ነገር ልጠይቅህ እፈልጋለሁ። የእውነት አላዝንብህም። እባክህ ምንም እንዳትሳቀቅ። እዚህ እንደሆን የማትፈልግ ከሆነ አሁኑኑ ሻንጣዎችን በሙሉ ይዤ እወጣለሁ። መንገዱን ጨርቅ ያርግልሽ። ሰውየው ሺህ ጊዜ ተናግሮ የለ እንዴ? ምን ሆኖ እንደነበር ራሱ አታስታውሽም? የማስታወስ ችግር አለብሽ እንዴ? ምን ነበር ሲሆን የነበረው? ሰሞኑን አባረርንሽ አልነበረም እንዴ? ሄደሽ አልነበር? ሂክመት እባክሽን፣ እባክሽን። ምኑን ነው የምታወው? ሳሜት እባክሽን ዝም በይ። ወይዘሮ ኔሃየት፣ አሁን ይሄ ለአንቺን ቤትሽ ነው። ያው ስምሩ ባጠፋቸው አንቺን ከዚህ በኋላ አልቀጣሽም። እባክሽ እሷን አትስሚያት፣ ተያት። እውነት አመሰግንሃለሁ ሂክመት። አንቺ ከኔ ጋር ነኝ። አረ ምንም ችግር የለውም፣ ተመቻቼ። እኔ ሄድልሻለሁ። እናንተ ተረጋጉ። ጭራሹኑ ለመነሳት አታስቢ። የእውነት አብዳለሽ። በቃ ገና በደንብ አሳብድሻለሁ። ገና አሳይሻለሁ። ምንድን ነው የምታደርጊው? ለምንድን ነው ሴትዮዋን የምትሰድቢያት? ምን እየሆነ እንደሆነ አታውቅም እንዴ? እኔ የእውነት ለአብድ ነው። እችን ሴትዮ ለምን ቤታችን ውስጥ ያስገባኋት ይመስልሻል? ስምሩ ብቻዋን እንድትሆንና ብቸኝነት እንዲሰማት እናቴም ከኔ ጎን የለችም እንድትል አይመስልሽም? የምን ብቸኝነት ነው የምታወራው? ሴትዮዋ እኮ ከታሲን ዩኒሸርሊ ጋር አንድ ላይ ናቸው። እሱ ከጎን አለ እኮ። የእውነት አሁን ምን እየሆነ እንዳለ አልገባም እንዴ? እንዴት ነው የማይገባ? ልታሳብደኝ ነው የምትፈልገው? ብሽቅ
መቲን ወንድሜ ምንም አልገባኝም። አቶ ጉርካን የቀጠራት ስልክ ልታወራ ነው እንዴ? ቀኑን በሙሉ አንድ ስራ ትሰራ ማለት ይቻላል። እውነት ለመናገር ወንድም ጎርካን ለምን እንደቀጠራት አላውቅም። ተው እባክህ፣ አሁን ባታስወራኝ ይሻላል። ቴኒሴ ሱምሩ ውዴ፣ እንዴት ነሽ? እባክሽ እኔ ደህና ነኝ ውዴ። እንዴት ናችሁ እናንተ? ይመስገን። ዛራ እንዴት ነች? ሁላችሁም ደህና ናችሁ? ልጆቹስ? እኛ ደህና ነን፣ አምላክ ይመስገን። ሱምሩ ሁሉም ሰው ተመችቶታል፣ ምንም ችግር የለም። ስሚ፣ እኔ በጣም አዝኛለሁ። ማለቴ ይኸውልህ የሆነው በእኔ ምክንያት ነው። ቤት አልባ አደረግኳችሁ። እንደዛ አትበይ ውዴ፣ ማዘን የለብሽም። ሁሉም ነገር ያልፋል። እሺ ውዴ፣ አንቺ ስለኛ አታስቢ። በዛ ላይ አንቺ ምን አጠፋሽ? ይህ አንቺን አይመለከትም ውዴ። ሻንሳላኖች ክፉ ሰዎች ናቸው ማለት አንቺ ጥፋት አለብሽ ማለት ነው እንዴ? ቢሆንም ግን ይኸውልህ የሆነው በእኔ ምክንያት ነው እኮ። እና ደረቴ ላይ ከባድ ድንጋይ የተጫነብኝ ያህል ነው እየተሰማኝ ያለው እህቴ። ብቻ ስሚ፣ ያው ብዙም አይደለም ግን ትንሽ ገንዘብ ልልክልሽ ፈልጌ ነበር። ለአንዳንድ ነገር ይጠቅምሻል። ምን? እንዳታስቢው። የምን ገንዘብ ነው ሱምሩ? ምን ማለትሽ ነው? ስሚኝ እህቴ ኒሴ፣ ይኸውልሽ ያለሽው የልጅሽ ቤት ነው። ምናልባት የሆነ ነገር መግዛት ይኖርብሻል። እባክሽ አሁኑን የሂሳብ ቁጥርሽን ላኪልኝ። ገንዘብ አለኝ ውዴ፣ እኔ የሚያስፈልገኝን መግዛት እችላለሁ። አንቺ አታስቢ። እህቴ ኒሴ፣ እባክሽን ልለምንሽ። ሱምሩ ስሚ፣ እኔ በጣም ነው የማዝንብሽ። ያው ነግርሻለሁ፣ እረፊ። የሆነ ሰው በር ላይ ቆሟል። ልጆቹ ከትምህርት ቤት የተመለሱ ይመስለኛል። ስልኩን ልዘጋው ነው፣ በኋላ እናወራለን። እህቴ እባክሽን ላኪልኝ እባክሽ። ሱምሩ በእውነት እንዳትጣይኝ፣ ረፊ። እሺ በቃ ተይው። እምቢ ካልሽ ምን አደርጋለሁ? ልጆቹን ሳሚ። እሺ ደህና ሁኚ ውዴ፣ ሌላ ጊዜ እደውላለሁ። እሺ በቃ ቻው እህቴ። በለው ሱምሩ አሁን እንዴት እንደሆነች ተመልከቱ። ድሮ ቢሆን ኖሮ በደንብ ይቀበሉሽ ነበር አይደል? አሁን ይህንን ጉድ እይ። ምንድን ነው? ከየት ነው የመጣኸው ደግሞ? እዚህ ምን ለማድረግ ነው የመጣኸው? ምንጣፍ ልገዛ። ውስቲ ተው፣ እዚህ ጋር ቆመህ አውራኝ። አንቺ ግን ምን አይነት ሰው ነሽ? እንዴት ከታሐሴንና ኑ ጋር ትተባበሪያለሽ? አንተ ልጅ በስነ ስርዓት አናግረኝ። ባላናግርሽስ ምን ልታደርጊ ነው? ለዛ ዱርዬ ልጅሽ ልትነግሪው ነው? ታሐሴንን ልትልክይብኝ ነው? ምን ልታደርጊ ነው? ከዚህ ሂድልኝ። እሺ ለምን እንደሄድ ፈለግሽ? ቆይ ምን ነው ክብርሽ ተነካ እንዴ? ከዚህ ሂድልኝ እያልኩ ነው። የሆነ ነገር ማለት የምትፈልግ ከሆነ ውጭ ሆነ ማውራት ትችላለህ። በቃውን ከዚህ ሂድ። ወይ አንቺ ደግሞ ለምንድን ነው እንደዚህ የምትሆኘው? ለምን እውነታው ይደረስበታል ብለሽ ፈርተሽ ነው አይደል? ስማ፣ ለአንተ ብዬ ነው ልጄ፣ ለአንተ ብዬ ነው። ይሳት አይገባህም እንዴ? ቆይ ስለ እኔ መናገር የፈለጉትን በሙሉ ተናግረዋል። እኔን እያሳፈርክ ብቻ አይደለም፣ ቢገባ ራስህንም ነው እያሳፈርክ ያለኸው። ሰዎች ምን እያያችሁ ነው? አቁም እስቲ አቁም። ምንድን ነው የምታዩት? ይበቃሃል። በእውነት በኋላ ይቆጭሃል። እሺ በኋላ ስለ እናቴ ለምን እንደዚህ ተናገርኩ ብለህ ታዝናለህ። እኔ ምንም አላዝንም። እውነታው ግልጽ ነው። ምን አይነት ውሸታም ሰው እንደሆንሽ አሁን በደንብ ገብቶኛል። ስማ ኤሳት፣ ወደድክም ጠላህም ልጄ ነህ፣ የእኔ የአብራኬ ክፋይ ነህ። ግን ደግሞ አባትህ አሪካ፣ አንተም ሁላችሁም ናችሁ ልቤን ስብርብር ያደረጋችሁት ሁላችሁ። አንቺ ለመሆኑ የሚሰባበር ልብ አለሽ? ልብ ቢኖርሽ እዚህ ሁኔታ ውስጥ እንገባ ነበር። ኤሳት እንድታቆም እየነገርኩ ነው ያለሁት። ልብ ቢኖርሽማ ከጅምሩ ሌላ ወንድ ጋር እንደዚህ አይነት ነገር አታደርጊም ነበር። የእውነት በጣም ነው የምታሳፍረው። እንዳንተ አይነት ልጅ በመውለዴ በጣም አፍራለሁ። አዎ በእውነት ነው የምታሳፍረው። እንዳንተ አይነት ልጅ በማሳደግ የእውነት በጣም አፍራለሁ። መታሽኝ አይደል? አዎ መታው። ምክንያቱም በደንብ ይገባሃል። እንደውም ከዚህ በላይ በደንብ መምታት ነበረብኝ። የእውነት አንቺ ነሽ የመታሽኝ? አዎ መታውህ። እኔ እናትህ ነኝ እኮ። እሺ ስለዚህ በስርዓት ታናግረኛለህ። ኧረ አንቺ እናቴ ነሽ? አንቺ እናቴ ነሽ? ኤሳት ምን እያደረክ ነው ያለኸው? ኤሳት የማይሆን ነገር እንዳታደርግ። ምን እያደረክ ነው? ና ወደዚህ ና። እንዳታደርገው እባክህን ኤሳት ተው እባክህን ልጄ ተው እባክህ ምንድን ነው የምታደርገው? ተው እባክህን። ከዚህ በኋላ እናት ነኝ ስትኝ እንዳልሰማሽ። አንቺ እናቴ አይደለሽም።
አንቺ ጎርተሽኛል፣ ሀሪካንም ጎርተሻታል። ሁሉንም ነገር አበላሽተሻል። ይህን መቼም እንዳትረሽ። በፈጣሪ ስም ምን አለ እናትህን ብታከብራት። ወልዳ ያሳደገች እሱ አይደለች እንዴ? ውዴ፣ የእኔ ክንፍ የለሽ መልአክ፣ እኔ ወደዚህ ነይ። ለምን ትቆሚያለሽ? ደህና ነሽ? ቁጭ በይ። እንዴት ነሽ? ደህና ነሽ አደለ? እኔ ወደ ምንም አላውቅም። የት ነው ያለሁት? እስካሁን ድረስ ያሳለፍኩት ነገር እውነት ይሁን ቅዠት ምንም አላውቅም። ምንም አላውቅም ነው። ምን እንደሚሰማኝ ራሱ አላውቅም። ጭራሽ አላውቅም ነው። ይሄ ቅዠት ነው መሌክ፣ የሌለ ቅዠት። ግን ከቅዠት ስነቂ ደግሞ ያልፋልሽ ውዴ፣ ቃል እገባልሻለሁ፣ እንዳትጠራጥሪኝ። መቼ ነው ይህ ነገር የሚያልፈው? ነው ጂሃን ሜሌክ ነች የተኮሰችብኝ እያለ ነው። ገባ? በየቦታው ህንፃው ስገባና ስወጣ የሚያሳዩ ብዙ የጥበቃ ካሜሮች አሉ። ራስንም አታታል። ይሄን ወቅ እውነታው እህት ለትንሽ ጊዜ እዚህ ትሆናለች፣ እንደውም ለረጅም ጊዜ። ይሄ ግልጽ ነው። ይሄ መሆን ያለበት ጂሃን ላይ ተኩሼበታለሁ። ምን ነካ? ይሄንን ማመን አለብህ መሌክ። አስቦ ያንን ሽጉጥ በደንብ በመያዝ ብችል ኖሮ እኮ ይህን ገድየው ነበር። ምን ነካ? ቆይ አንድ ጊዜ፣ ምንድነው ነገሩ? የእውነት ማወቅ ፈልጋለሁ። አልገባኝም። ፊት ለፊት ያለችው ሴት ማነች? ምክንያቱም እኔ መንቷ ነኝ። እሷን በደንብ ነው ማውቃት። እንደዚህ አይነት መንታ የለኝም። ያቺ ጠንካራው ኃይለኛዋ እህቴ የገባች። ቆይ እሷ የለችም፣ በጭራሽ የለችም። እኔ የሚገባኝ ቅጣት በሙሉ እቀበላለሁ የምትለዋ ሴት የት ሄደች? እህቴ መሌክ የት ነው ያለሽው? ቆይ እውነት ማወቅ ፈልጋለሁ፣ ንገሪኝ። የቀድሞዋ እህቴ ጠፍታብኛለች። እውነቴን ነው የምልሽ። የት ሄዳ ነው? እውነታውን ነው። ይህ ሁሉ ስቃይ የተቀበልነው እውነታውን ለመቀበል ስላልቻለን ነው። እሺ ይሁን፣ እናታችን ትታን ሄዳለች። ግን እኛም እሷን ተከትለን ባንመጣ፣ እሷም ላይ ችክ ባንል ኖሮ ይህ ሁሉ ነገር ባልሆነ ነበር። እሱማ እውነት ነው፣ አንዱም ነገር አይሆንም ነበር። እሺ እንደዛ እንድልሽ ነው የምትፈልገው አይደል? እውነትን ለመናገር እኔ እዚህ መምጣታችን እንደሚቆጨኝ አምናለሁ። ግን መጣም በቃ መሌክ። ስለዚህ አሁን ምን ልናደርግ ነው? ያለፈው አልፏል፣ አይመለስም። ይህን እውነታ ተቀበይና ወደ እስር ክፍልሽ ተመለሽ። እኔም እልክሻለሁ፣ አምላክ ይርዳሽ ብዬ እልክሻለሁ። ከዛ እስር ቤት አልጋሽ ላይ ሆነሽ ጣራሽን ስትመለከች ትውያለሽ፣ ታድራለሽ። ይህንን ግን መቀበል አለብሽ። ካልተቀበልሽ ምንድን ነው የሚፈጠረው? አልገባኝም። ምን ማለትህ ነው? ነው ስሚ፣ አይኔ እንድትመለከች እፈልጋለሁ። በየሳምንቱ ለአንቺ ንጹህ ልብስ ማመጣልሽ ይመስልሻል እንዴ? አይ አዎ፣ ጥሩ። እንደዛ ከሆነ በደንብ አዳምጪ እሺ። ወንድም ታሐሲን ጎበዝ ጠበቆች ቀጥሯል። እሺ፣ እያንዳንዳቸው በጣም ጎበዝ፣ ተስፋ የማይቆርጡ ሰዎች ናቸው። ባይገርምሽ ደግሞ እኔ ራሱ በአካል አግኝቼ አናግሬያቸዋለሁ። እሺ፣ ስለዚህ በደንብ አስቢበት፣ አትስነፊ። ጎበዝ ጠበቆች ሰብስበናል፣ የሚገርሙ ናቸው። ስሚ፣ አትሳቂ፣ አሁን አታበሳጭኝ መሌክ። የማወራሽ እውነቴን ነው። የሚገርም ቡድን አዘጋጅተናል። ሲከላከሉ ማመን አትችይም፣ ሲያጠቁም እንደዛው ናቸው። አገሩ ክለብ ሲሳተፉ ዓለም ዋንጫን ማሸነፍ የሚችሉ ቡድን ናቸው። ሁሌም አሸናፊ ናቸው። በፈጠረ አምላክ ነው። አሁን ለመሳቅ የምፈልግ ይመስላል። ሁልጊዜ መሳቅ አለብሽ እሺ? ምክንያቱም ሳቅ ነው ሁሌም ደስ የሚለው። ይህንን እዚህ ጋር ጽፍልሻለሁ። የድሮ ዘመን ደግሞ አልፏል። አሁን አዲስ ዘመን ገብተናል። እሺ ውዴ። ውይ አቶ ጉርካን፣ የእውነት ምን ማለት እንደምችል አላውቅም። ማለቴ እንደዚህ አይነት ነገር እንዲፈጠር አልፈለግኩም ነበር። በቃ ወይዘሮ ሱምሮ መጀመሪያ ተረጋጊ። መቴን ውሃ አምጣ አላልኩም? ስማኝ፣ እኔ ልጅ የሰበረውን በሙሉ ከፍላለሁ። ሁሉም ዕዳ የኔ ነው፣ ከፍለዋለሁ። ምንም ወይ አንቺ ደግሞ ያን ያህል ምን አደረግና ነው? ምን ሆነሻል? ደግሞ እኛ ቤተሰብ አይደለንም እንዴ? ሱምሮ፣ በዛ ላይ እኛ ቤተሰብ እኮ ነን። እስቲ በቃ እኔ ላጽዳው። ቆይ፣ እነሱ ያጸዱታል። መቴን
ስባሪውን አዝደው እሺ፣ እባክህ። እሺ በል፣ አለቃ። መስታወቶችንም በደንብ አዝዳቸው። አሁን ተረጋግቻለሁ። መቲንን ማገዝ እችላለሁ። ግን በጣም ነው ማመሰግነው። እሺ፣ በጣም ነው እውነት ማመሰግን። እናንተ ልጆች ግን መንታ ስለሆናችሁ በጣም ነው የምትዋደዱት። ማውራት ማቆም እንኳን አትችሉ። ግን እኔም አለሁ እኮ። እሺ፣ እሺ፣ እሺ። በል ተነስ እንጂ በል። አትፍሪ። ዋንጫ የሚያነሳ ቡድን አለ። ዋንጫው የኛ ነው። ስለ አንድ የኳስ ጨዋታ እያወራሽ ነበር አይደል? አይ ወንድሜ አይደለም፣ እናንተ ስለመሰረታችሁት ቡድን እያወራን ነበር። ስለዛ ነው የምናወራው። ወንድሜ በጣም ነው የማመሰግነው። እናንተ በጣም ለፍታችኋል፣ ግን ዝም ብላችሁ ነው የምትለፉት። አመሰግናለሁ የምትይው እንደዚህ ነው? ጊዜ የፈጃችሁ ነው ማለትሽ ነው? ለነገሩ እኛም እናውቃለን። ውይ ታሲድ፣ በጭራሽ እኔ እንደዛ ማለት ፈልጌ አይደለም። ምንድን ነበር ያልኩሽ? መሌክ፣ እኔ ታሲን ሸርሊ ነኝ። ከዚህ ጉድ አወጣሻለሁ ብዬሽ ነበር። ደርሼልሻለሁ። ማድረገውን አድርጋለሁ። ግን ደግሞ እህቴ፣ የራስሽን መንከባከብ የራስሽ ኃላፊነት ነው። መሌክ፣ አንቺ ለብቻሽ አይደለሽም። ይህን አትርሺ። ብይ፣ ጠጪ፣ እረፍት አድርጊ፣ ራስሽን ተንከባከቢ። በቃ ሰምተሽኛል? እሺ፣ ራሴን እጠብቃለሁ። ወንድሜ እስካሁን ድረስ ለኑ ልነግረው አልቻልኩም። ይገባኛል፣ አውቃለሁ። አሁን ራሱ መጥቶ እኔ ለማጽናናት ብሎ ስለ ጠበቆቹ የነገረኝ እያስመሰለ ነው። እኔ ደግሞ እውነቱን ባለመናገር እስካሁን ድረስ እያበድኩ ነው ያለሁት። መሌክ ስሚኝ፣ ከባድ ነው፣ ይገባኛል። አስቸጋሪ ሁኔታ ነው። ግን አሁን ሁሉንም መንገር አለብሽ። ልክ ነህ። አሁን መናገር አለብኝ። እንዴትም ብዬ ማድረግ አለብኝ። እውነቱን መናገር አለብኝ። ከአንቺ አፍ መስማት አለበት። እሱ ነው ዋናው ነገር። ከዛ ደግሞ ኑህ እያስመሰል አይደለም፣ የእውነት ትለቅቂያለሽ ብሎ ያምናል። ለዛ ነው እሱ ተረጋግቶ ሊያረጋጋሽ የሚሞክረው። አንቺ ብቻ ነሽ የማታምኑ። ባይታይሽም እኔን እመኝ። በዛ ላይ ቡድኑ በጣም ጎበዝ ቡድን ነው። ዋንጫውን እናነሰዋለን።